ሰላም የኔ ቤተሰቦች እንኳን ወደ ዩቲዩብ ቻናል ላይ በሰላም መጣችሁ። ዛሬ እንግዲህ እስኪ ምሳ አብረን እንስራ። መኮረኒ እየሰራው ነው እንደምታዩት። ይሄው በዚህ መልኩ በስሎልኝ እንግዲህ ደርሷል። አሁን ደግሞ ሶሱን እሰራለሁ። ሽንኩርት አለ፣ ቲማቲም እንጨምራለን። ከዛ በደንብ ካዋሃድ ነው በኋላ ሲበስልልን ጨው እንጨምራለን ቀለል ባለ መልኩ። ከዛ ቃሪያ ከትፈን አዘጋጅተን እንጨምራለን በትንንሹ። በጥሩ ሽታ ደግሞ ጥሩ ሽታ እንዲኖረው የሮዝሜሪን ቅጠል እርጥቡን እንጨምርበታለሁ። እንደምታዩት እንግዲህ ውሃውን እየመጠጣ ነው። ቲማቲሙ በስሏል ማለት ነው። እንግዲህ እሱ ደግሞ በደንብ እስኪብላላና እስኪደርስልን እሱን ከሰራን በኋላ የሚጠጣ ነገር ኪውካምበር እንቆርጥና የኪውካምበር ላይም ጁስ ከሚንት ጋር አድርገን አብረን ፈጭተን ጥሩ አድርገን እናዘጋጃለን። በተለይ እንደዚህ ይሄ ስንዴ የሆኑ ነገሮችን ስንበላ ልክ እንደ ፓስታ ምናምን ያሉ ነገሮችን አሪፍ ነው። ጥሩ ጁስ ነው። ቀጠና አድርገን እንሰራና የሱን ውሃ ከሎሚ ጋር አድርገን ፈጭተን ላዩ ላይ ሚንት ጨምረን ጥሩ አድርገን አዘጋጅተን መጠቀም እንችላለን ማለት ነው። እንደምታዩት እንግዲህ እንደዚህ ቆራርጫለሁ። በትንንሹን ከትፍና ከዛ ሎሚ ደግሞ ልጠን እናዘጋጃለን። ሎሚውን ከተፍተፍ ካረግን በኋላ ሁሉንም አንድ ላይ አድርገን እንደዚህ መፍጫ ውስጥ እንጨምራለን። ትንሽዬ ዝንጅብል ሳይበዛ እንዳያቃጥለን በትንሹ ከተፍ ጨምርበታለሁ ማለት ነው። ደቀቅ አድርጌ መፍጫችን እንዲፈጭልን ማለት ነው በደንብ። እሱንም እንደዚህ አድርጌ ጨምራለሁ። ውሃ ጨምሬበታለሁ። እንደምታዩት እናንተ በተመቻችሁ መጠን መጨመር ትችላላችሁ። ከዛ እዚህ ጋር ደግሞ እርጥብ የናና ወይም ሚንት አጥቤ ያዘጋጀሁት አለ። እሱን ጨምራለሁ። ከዛ ትንሽዬ ስኳር፣ ማር ያላችሁ ሰዎች ማር መጠቀም ትችላላችሁ፣ እንደ ምርጫችሁ ነው። ከዛ እንደዚህ አንድ ላይ ፈጫዋለሁ ማለት ነው። እንግዲህ አሁን አጥሊ ያዘጋጀሁት ይሄን ይመስላል። ስለዚህ እንግዲህ ወደ ማጥለያ እየቀዳሁ ነው እንደምታዩት። በዚህ መልኩ ከላይ ያየው በኋላ ብርጭቆ አዘጋጃለሁ። ከዛ ወደ ብርጭቆ ይቀዳዋለሁ ማለት ነው። ይሄ መጠጥ እንግዲህ ጠዋት መሆን አይጠበቅበትም። ለምሳ ሰዓት እንደምታዩት ቀጠን ያለ ስለሆነ በጣም አሪፍ ነው። ለጤንነታችን ዳይጀሽንን በማፋጠን በጣም አሪፍ የሆነ መጠጥ ነው። እርጥቡን የናና ቅጠል እጨምርበታለሁኝ ለሽታ በጣም አሪፍ ነው። እንግዲህ ናና እኔ በጣም ነው የምወደው፣ ናና ወይ ሚንት። እነዚህ ከጨመርን በኋላ ከዛ ደግሞ በረዶ ካለን በረዶም እንጨምርበታለን ቀዝቀዝ ያለ አሪፍ እንዲሆንልን። እንግዲህ እንደምታዩት ከለሩም ያምራል። አሁን ምሳችን ሬዲ ሆኗል። ይሄው እንደምታዩት በጣም ቆንጆ ምግብ ነው። አሪፍ ሆኖ ከለሩ እንግዲህ ያምራል እንደምታዩት። ሲጣሙም በጣም አሪፍ ነው። እንዴት ልበላችሁ፣ ሮዝሜሪው በጣም አሪፍ ቃና ሰጥቶታል። መኮረኒያችን አሪፍ ነው። ቢጠጣውም በዛው ልክ እንደዛው ከከለሩ ጀምሮ ጣዕሙ በቃ ልነግራችሁ አልችልም። ስለዚህ ሁላችንም በዚህ መልኩ በየቤታችን አዘጋጅተን መጠቀም እንችላለን። ለቻናል አዲስ የሆናችሁ ሰዎች ባካችሁ ሰብስክራይብ ማድረግ ቤተሰብ መሆን እንዳትረሱ። በቀጣይ እስከምንገናኝ ቻው፣ ሰላም ክረሙ፣ ሰላም ቆዩ።